መንፈስ ቅዱስ ተናግሮኝ ነው ይህንን ቃል የምናገረው። ከዚህ መልካም ነገር ሳትይዝ አትወጣም። ለዘመናት ያለቀስክበት እንባይ ታብሶ ትወጣለህ። ዳንኤልም መልካም መንፈስ ስላለው ባለቆችና ከመሳፍንት መለጠ። ንጉሡም በመልካም በመንግስቱ ሁሉ ላይ ይሾሙ ዘንድ አሰበ። አሁን በዚህ ጊዜ የምናገረው መልእክት ምንድነው? ትበልጣላችሁ እያልኩ ነው የምናገረው። ትበልጣላችሁ። ክብር ለኢየሱስ ይሁን። እስቲ እበልጣለሁ በሏል። ሰበር ዜና ሰምቻለሁ። ለአንዳንዶቻችሁ በዚህ ምሽት በዚህ ከሰዓት ፕሮግራም በኋላ እግዚአብሔር መልካም ነገር ያደርግላችኋል። አባት እናት የሌለው ተማርኮ የመጣ የንጉሱን ቋንቋ እንድማር የተሰጠ የከለዳውያን ቋንቋ እንድማር የተሰጠ የአባቶቹን አምላክ እግዚአብሔርን የሚያመልክ የተባረከ ሰው በጣም የታመነ የእግዚአብሔር መንፈስ በላዩ ላይ የወደቀ የታመነ ሰው ነበር ዳንኤል። ካለቆች በለጠ፣ ከመሳፍንት መለጠ። ካለቆች በለጠ፣ ከመሳፍንት መለጠ። ለምንድን ነው የበለጠው? የአምላክ መንፈስ አለው። አሜን በል። አሜን። የእግዚአብሔር መንፈስ በውስጣችሁ ያላችሁ ሰዎች እንዳትፈሩ። እግዚአብሔር አምላክ እናንተ ጋር አለ። ትበልጣላችሁ። እስቲ ይበልጣለሁ ብላል። ግን ከሳሽ በፊቱ ለፊቱ እያለ ዳንኤል ይበልጣል። ወደ አንበሳ ጉድጓድ እየገባ ዳንኤል ይበልጣል። ወየው እናቴ አባቴ ድረስልኝ የሚለው አባትና እናት በሌለበት ቦታ ይበልጣል። አረ ትበልጣላችሁ። በጌታ በኢየሱስም ትበልጣላችሁ። ስደትን እንደምንም አትቆጠሩ። መንፈስ ያለው ሰው ይገፋል። የእግዚአብሔር መንፈስ ያለው ሰው ስደት ያገኘዋል፣ መከራ ያገኘዋል። መገፋት፣ መናቅ፣ መጣል፣ ምራቅ መተፋት መብለጥን አይከለክልም። ለምን? መንፈስ ስላለው። የምን መንፈስ? የእግዚአብሔር መንፈስ ስላለው፣ ቅዱስ መንፈስ ስላለው። ብልጫ ያለው ሰው ምን ጊዜ ይገፋል። ዮሴፍ ተገፍቷል፣ በወንድሞቹ ተገፍቷል፣ ጉድጓድ ውስጥ ገብቷል፣ በእስማኤላውያን ተሽጧል፣ ወደ ግብፅ ወርዷል፣ ማረሚያ ቤት ወርዷል። ግን ዮሴፍ በለጠ። ይበልጣል። የተናቀ ይበልጣል። መንፈስ ያለው ይበልጣል። ቅዱስ መንፈስ ያለው ይበልጣል። መንፈስ ቅዱስ ያለው ይበልጣል። ኢየሱስን ተመልከት። አንተ ብሎ የእግዚአብሔር ልጅ፣ አንተ የማርያም ልጅ አይደል? አንተ የአናስ ልጅ አይደል? አንተ ብሎ መስህ፣ አንተ ብሎ የተቀባ፣ አንተ ብሎ የእግዚአብሔር ልጅ የተባለ ሰው ኢየሱስ መቃብሩ ፈንቅሎ ተነስቷል። ቅባት ያለው መቃብሩ ፈንቅሎ ይነሳል። ትበልጣለህ። ትበልጣላችሁ። ትበልጣለህ። ኢዮብን ተመልከት። ካም ልጆች ሞቶብሃል፣ ክሳራ ገጥሞብሃል። ካም የተባለ ሰው ከአፉ ስንፍና ያላወራው መንፈስ ቅዱስ ያለው ከኋላ ደግሞ ልጆቹ በሞቱ ጊዜ ምን በሞቱ ጊዜ ባለቀ ጊዜ ላሞች፣ ከብቶች፣ በጎች፣ ግመሎች ባለቁት ጊዜ እኔ ስንፍና አላወራም አለ ብሎ ያለ ሰው ጓደኞቹ ሶስት ጓደኞች መጥቶ የራሳቸውን አንደበት ሲያወሩለት አይደለም እንደዛ አይደለም እግዚአብሔር ጻድቁን አይጥልም ስል ተመልከት። ኢዮብን የተገፋ ሰው ተመልከት። 41ኛው ምዕራፍ ላይ ስታነብ ወደ 42ኛው ምዕራፍ ስታልፍ እግዚአብሔር አምላክ ሁለት እጥፍ ለኢዮብ መለሰለት ይላል። መገፋት ማለት የእግዚአብሔር በረከት ለአንተ አይከለክልም ማለት ነው። ኧረ አሜን በል። ትበልጣለህ። የዳንኤል ብልጫ ምክንያቱ ምንድን ነው? መንፈስ ቅዱስ። በጌታ በኢየሱስ የብልጫ ቅባት ይውረድባችሁ። ትከፋርግና ይበልጣለሁ በላችሁ። ትበልጣላችሁ። ስለምትበልጡ እኮ ነው ጠላት የሚፈርባችሁ። ነገስታት አጋንንትን ማውጣት አይችሉም። አሁን ነገስታት፣ ፕሮፌሰሮች፣ ዶክተሮች አጋንንትን ማውጣት ይችላሉ? ለምን ነው የማይችሉ? ምንድነው ምክንያቱ ካልከኝ የሆነ መንፈስ የቅባት መንፈስ በውስጣቸው ስለሌለ እነሱ የሚያውቁት የምድር ማናጅመንት ነው የሚችሉት። እኛ ግን የሰማውን ምን እንችላለን? ዳንኤል የበለጠው በምድር አይደለም በሰማይ ነው የበለጠው። ስለዚህ በሰማይ ስለበለጠ በሰማይ ስለተጻፈ ከነገስታት ካለቆች ከመሳፍንቶች ምን ሆነ? በለጠ። ዳንኤል እኮ የኔና ያንተ ወንድም እኮ ብልጫ ወደ ቤታችሁ መጥቷል። ብልጫ ወደ አንተ መጥቷል። ብልጫ ወደ ቤትሽ መጥቷል። እስቲ ይበልጣል በላበት። ጠላት ይስማ፣ አጋንንት ይስማ፣ በአየር ያሉ በሙሉ ይስሙ። እጆቻችሁ ከፍ አድርጉና ይበልጣል በሉ። እግዚአብሔር ትበልጣለህ ካለ በኋላ የሚያሳንስ የለም፣ ወደ ኋላ የሚገፋ የለም፣ ዝቅ በል የሚልህ የለም። እግዚአብሔር አንተ ትበልጣለህ ብሎሃል። እግዚአብሔር
አንቺን ትበልጫለሽ ብሎሻል። እዚህ ከፍርና ይበልጣለሁ በላን ጊዜ ድገም ውስጥ ይበልጣለሁ በሉ። እስቲ ይበልጣለሁ በሉ። ከዳንኤል አምላክና ከዳንኤልና ከነገስታት ማን ነው ብልጫ ያገኘው? ለምን? መልካም ያ መልካም መንፈስ የማ መንፈስ ነው? እግዚአብሔር ቃል ሲናገር ፊልጶስ ላይ 2 ላይ እናንተ ከቅዱሱ ቅባትን ተቀብላችኋልና ሁሉንም ለይታችሁ ታውቃላችሁ ነው። ከቅዱሱ ቅባት የተቀበለ ሰው ብልጫ ያለ ሰው በጌታ ፊት እላችኋለሁ፣ በነገስታት መካከል ቁጭ ስትሉ ታስፈራላችሁ። በአንበሶች መካከል ቁጭ ስትሉ ታስፈራላችሁ። በአስማተኞች መካከል ቁጭ ስትሉ ታስፈራላችሁ። ይበልጣለሁ በላን ጊዜ ከፈርቅና ይበልጣለሁ በላን ጊዜ ዮሴፍን ተመልከት። የተጣለ ሰው ምንም የሌለው ሰው ተመልከት። ዮሴፍ ከወንድሞቹ የበታቸውን 12ኛው ልጅ ነው። አባቱ መልካም ልብስ ስለገዛለት ወንድሞቹ ቀኑት ይላል። መቅናት አይደለም እነሱ መቅናት ሲጀምሩ እግዚአብሔር አምላክ ከላይ ራእይ ማሳይ ጀመረው፣ ህልም ማሳይ ጀመረ። ወንድሞቹ ይሰግዱልሃል አለ። እናት አባት ይሰግዱልሃል ምናምን ብሎ አለ። እነሱ ከታች በእሱ ላይ አድማ ሲጀምሩ ከላይ ደግሞ ሌላ ከታች አድማ ሲደረግ ከላይ ሌላ ይመጣል። እንደው ወንድሞች ምናምን ቀኑበትና ምን አለ ይሰግዱልሃል ተዋቸዋል። አንድ አጥጋ ወሰደኝና እዚህ አጥር ላይ ያልታጠረ ሌላ አጥር ማታ ታጥሮ አገኘ። ያሰው አንድ ደግሞ አለ 2 አንድ አጥር ነው። በአጥር ላይ ያልታጠረ ሌላ ባሪያ ራሱ ሰውየው ያላጠረው ሌላ አጥር ታጥሮ አገኘ። ያን አጥር ሲመለከተው ምንድነው አጥሩ? በላዩ ላይ የተዘረጋ እጎበር የሚባል ዕቃ ነው የሚያው እጎበር ለተነታ ሁሉ ዋና ቢልስ ነው ታማኝ ማን ወዲዮክታ ያ ግለሰብ ያላደረገው በአጥር ላይ ምንድነው ስትሉ ሰማለሁ በድምጽ እንዲህ ያለ ነፍስ ቤሰው አለ ሞት እንዳይገባ ጸልያለሁ። ጎረቤት ያ አጥሩ ማን ነው? የሷ ላይም አርጋ አልፋ የኔም አጥር ውስጥ ገብታ አጎበሩን አረገች። አነሳውኝና ወደ እሷ መለስኩ። በማግስቱ ደግሞ መሌሳ አዘዋገዋለች። እንደገና ጭታለና ክርክር አለና ሙላና ፍራውዲኑ በባተኔ ላቻ ሾራይ ማጋሩ ይኖራ የለው ወከና አርሾማይ ጎጃማ ተገፈተማነ ተሮሞዲሎሳ ጄፎይ ልሽኪ ዶሎ ተውናችሁ አማዲዮ አንጋሪያ በእናንተ ላይ የወጣዋች ማንም አይሰራም። እየገለበጡት ነው አይሰራ ላውጅባችሁ በእናንተ ላይ ጠላት የቀጠረው ቀጠሮ ፈረሰ። ውሰድ አሜን በልናታ ልናገርባችሁ በጌታ በኢየሱስም የተቀጠረ የጠላት ቀጠሮ ፈርሷል። ሰሮታ እስቲ ተሰበረ በሉ። ድገሙ ተሰበረ በሉ። ኮንሰኪን ታውቃለህ? እዛ ደባሉ ለሰጥ ታውቃለህ? አንድ የአክስቴ ልጅ አለ። እሱ ጋር ደባሉ ለሰራ ልክፈል ስራ ሲለኝ እኔ የሰው ጥገኛ መሆን በሰው ብር አልሰራም። ምናልባት መንገድ ላይ ቢቆም መንግስት ስራ የሚል ይሆናል። ታዲያ ልክ ነው። ሰባም ይዞኝ ሄዶ ነበር። አሮገ መንፈስ መጣ። አሜን አትልም እንዴ? አሜን። ልተምባ አንተ ነህ። የተዘጉ ደጆች ይከፈቱ። ስማ ጠላት አንተ ዝቅ ለማድረግ ብዙ ጥረት አድርጓል። ብልጫ መንፈስ አለ። አሜን። ዳንኤል እኮ ብልጫ መንፈስ ስላለው ተከራካሪ አለ። አሳክኮ ያውቃል። ቅድም እዛ ጋር መተክ እጅ ስትል አሳክኮ ያውቃል። ሰሞኑን ከዚህ መልስ ሞተር መታ። አይ ሞተር አለኝና ስነዳ ከዚህ መልስ ይለበልበኛል፣ ያሳክካል። እኔ ግን አትችልም በኢየሱስ ስም። ሞተርና አንዲት ሴት አንድ ቀረቀንዶ ሴት ፈርና ይለቀቃል በሏል። በሉ
በሮች ይከፈቱልሃል። ውሰድ አሜን በርናሳ ያልተጠበቁ በሮች ይከፈቱልሃል። እግዚአብሔር አምላክ በር ከፍቷል። አሜን። አሁን አዲስ ስራ ትጀምራለህ፣ አዲስ ኑሮ ትጀምራለህ። ከሌላው ተነስቷል። ከዚህ በኋላ በሩ ተከፍቷል። አሜን አሜን። ያለ ሰው ይሁን። ግባ፣ በሰላም ግባ። ወርሽፕ ትሰራለህ። እግዚአብሔር አምላክ ሶፍትዌር አሜን። የውስጥ ግን ካሜራ ይቀየዋል። አሜን ሃሌሉያ። አቻታ ካፓ ያላወቀው እንትን ካሜራ ይገጥምልሃል ዛሬ። አሜን። ጸልዬ ነው መጣው ዛሬ። ወይኔ ጌታ ኢየሱስ አገናንተ እግዚአብሔር እንዲህ ይላል፣ እባርካለሁ፣ ሌላ አደርጋለሁ፣ አንባለሁ፣ ዘጋም ጥሩ የሰው ተቀምጦ ከውቴ ቶሎ 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 ግባ ጠላት ይሰበ 3 ቀን ሙሉ ነው ጸለይኩት ለዚህ ጉዳይ 3 ቀን ሙሉ ጌታ ሆይ በነብዩ በባሪያዬ በኩል ተናግረኝ። ታውቀኛለህ እንዴ? አውቄሃለሁ እና ከወራንቻ ነው መጣሁት። ከወራንቻ እና ጋራም ነው የተወለድኩት፣ እዚህ ነው አደግኩት። እና አሁን እህቶቼ አሉ እዚህ የሚመስ ያለች ምስሌ ትነችና ጸልዬ ጌታ ሆይ አንድ ነገር እፈልጋለሁ፣ እንደ ሙሴ ሆኜ ማገለግል እፈልጋለሁ። ውሰድሽ። አሜን አሜን። አንጀት መጣጠፍ የሚባል በሽታ ሊደርሰው በጣም ሆድ እያመመ ያለ ሰው አለ። አንጀት መጣጠፍ ሊደርሰው አንቺ ነሽ እያመመሽ ነው። ነይ ኦፕራሲዮን የተደረገ እግዚአብሔር ጠላት እየገለበጠው ነው። ሃሌሉያ ኮቆ ኮቆ ይቶሪ ነው ተናቦት ቃሳማይ አሁን ሎኬሽናል ቢሆን ተፋክሽሽ ከፍ የመጨረሻ ተነሽ ትርሰሩ ዩአር ፍሪ ፍሪ ፍቷል። አሁን ቼካር አለ ቼካር ኪ ናገሩ መንግስት ሰማት አይገቡ አላው ወደ ይሄ ኦፕራሲዮን ያደረጉ አዲስ አልኮል ጨርሶ እዚህ ጋር ራሱ በጣም እያስጨነቀች ነው ይላል። ምንም ሳይደረግ በነፃ በቃል ብቻ ገላጋል ተዛከ ምንትን ሰላም ይይዳ ሰላም ምንትን ሰላም ሰላም ክብር ያለው አለ ጌታ አፍቷል በኢየሱስ ስም ቼካርና ዘጋይ ግቡ ተረበላ አንተ ገባ ተሮ የለም ክብር ለኢየሱስ ሃሌሉያ አንተ ታጨበጭብ እንዴት ክብር ሰጠ 6 ዓመት ቆየ 6 ደቂቃ ሳይሆን ጠፋ ወዴት ሄደ ክብር ያለው ለጌታ አያ ላይቶ ኖር ነው ሂካይ
ፈውሳችሁ ጸንቷል። ፈውስሽ ጸንቷል። በኢየሱስም ታምራት ሆነ። ዳግኔ መሳካረ ቅዳሜ ተሰው እሺ